አንዳንዴ አልገጠማችሁ እንደሆነ እኔ ገጥሞኛል። ስቅስቅ ብዬ አይቼ እግዚአብሔር ያያል ይህንን ያልኩበት ጊዜ አለ። ከጎኔ አብሮኝ ነው። ብዙ ጓደኞች አሉኝ በምትሉበት ቦታ፣ ነገር ግን ብቻችሁን ያላችሁ ጊዜ ሊሰማችሁ ይችላል። ያኔ ነው ያየኛል። የተለያየው አይነት ችግር በህይወታችሁ በሚገባ ጊዜ፣ የተለያየው አይነት ፈተና በውስጣችሁ በሚገባ ጊዜ በዚህ ብላችሁት ያየኛል። ከዚህ እንዴት ወጣለሁ? መውጫ አለ፣ መፍትሄ አለ፣ ረድኤት አለ፣ መታደግ አለ፣ መውጣት እችላለሁ። ያየኛል እግዚአብሔር። ይሄ ሁሉ በእንቅርት ላይ ጆሮ ደግፍ ሲደጋገምብኝ፣ አንደኛው ቢያስኩት ሲመስለኝ ሌላው ሲያመልጠኝ፣ ይሄ መፍትሄ ነው ብዬ ያልኩት መፍትሄ ሳይሆን ሲቀር የጎንሾው ሲሆንብኝ ያየኛል። ወገኖቼ ጌታ ከተናገራችሁ ይበቃችኋል። ይበቃል። በሱ ላይ ንቁ። ምንድነው ጌታ የተናገረን በልባችን ያለው? እግዚአብሔር በቃሉ እንደተናገረ እነሆ እስከ ዓለም ዳርቻ ድረስ እኔ ከናንተ ጋር ነኝ ያለው ያ ቃል እውነተኛ ነው። ምንም ነገር አይለውጠውም። የችግራችሁ መብዛት አይለውጠውም። የሁኔታዎች አለማማን አይለውጠውም። የብዙዎች ከጎናችሁ አለመቆም አይለውጠውም። እርሱ እንደተናገረ እውነተኛ ነው። ጌታ ከተናገራችሁ እርሱ ይበቃችኋል። አያችሁ እኮ አይቷችኋል። ከእናንተ ጋር ነው። ሃሌሉያ።